ጡትን ትቶ ሰው ገንዘብ ተቀብሎ አማማኝ በትኩኝ ፕሬዝዳንት ትራምፕን ይመስላል የተባለው በሬ ብር ከሌለ ጀነት የለም። What? ሰላም ዩቲዩብ እንደምን አላችሁ? ሁሉ ሰላም ሁሉ አሻወይና ነው ወይ? እኛ ጋር ሁሉ ፒስ ነው። ዛሬም እንደተለመደው ተመልሰናል። ላይክ፣ ሼር፣ ኮሜንት እያደረጋችሁ ያላችሁ ከልብ እናመሰግናለን ስለምታበረታቱን። አሁንም ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። እኛ ደግሞ አሪፍ ቪዲዮች ይዘን እየመጣን እንዲህ አብረን እንስቃለን፣ እንጫወታለን። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ይሄን ቪዲዮ ላይክ አድርጋችሁ ጀምሩ፣ ብዙ ሰው ጋር ይደርስ። ፕሬዝዳንት ትራምፕን ይመስላል የተባለው በሬ መነጋገሪያ ሆኗል። የምትመለከቱት መልኩ ትራምፕን ስለሚመስል ስሙንም እንግዲህ ፕሬዝዳንት ትራምፕ ብለውታል። ብዙዎችም ይህ በሬ ከትራምፕ ጋር ይመሳሰላል እያሉ ወደ ቦታውም እየሄዱ ፎቶ እየተነሱ ይገኛሉ። እውነት ግን ይህ በሬ ትራምፕን ይመስላል? አስተያየታችሁን ኮሜንት ላይ አስቀምጡ። የምር ነው የሆነ ጸጉሩ ጋዚ ጋር አካባቢ ምናምን ቁጭ ትራምፕን ነው የሚመስለውና ይቅርታ አድርጉልንና ትራምፕ በሬ ስሙም ያው ትራምፕ ተብሏል። ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው። በቃ ቶሎ ና ኑ በቃ ውስጥ ብራዘር ያልከኝ ቦታ ደርሰናል። 400 ቁጥሯል 400። ስለዚህ እንጂ ምንድነው የግማሽ ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ እንከፍል። አንድ ቀጥ ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ? ቀይወጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር ነው እንዴ? ጀልባ ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። ታርፍ ይሻላል። ዝም በላ ተለቋጣዳ። ምንድነው አቅራራ? እኔ የምበላው አንድ እንጀራ አንተ የምበላው አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ ስለወጡ እናውራን። ይመች ያራዳ ልጅ በጣም ነው የሚመቸው እግዚአብሔርን። እኔ ጫት መቃም ያቆምኩት ማታ መርቅኝ ቤት ገብቼ ከፋሚሊ ጋር ተሰብስበን እራት ከበላን በኋላ እኔ ነኝ የምከፍለው ብዬ ተከራከረ። ጋይስ ሰው ወዴት ነው? ምርቃ ነው ሌላ ታሪክ ላይ ነው እግዚአብሔርን። እሺ ከዚህ ጋር ተያይዞ አንድ ሌላ ላሳያችሁ። አውጪ ካርድስ ቺሲ ካርድ ባላስር ዝርዝር የለሽም? አከለኝም ዝርዝር ስተኝ ለናት ሌላ 10 ብር 200 ብር እንከሽ ሁሉ ዝርዝር እያለ ነው ዝርዝር የለኝም የምትለው እንዴ ና እንጂ ተመለስ እንጂ እየሄድክ ነው እኮ። በቃ ምርቃ ነው ሌላ ታሪክ ላይ ነው እግዚአብሔርን። ውጭ ባር ይመችህ። ምርቃ ነው ሌላ ታሪክ ላይ ነው ያለው። 200 ሰጠው 190 መለሰ። 10 ተቀብሎ 200 ጨመረን ማለት 400 ምናምን 300 ምናምን ሰጠው 300 ምናምን። በጣም እየመረቀንን ሁላችንም እየመረቀንን ይሄ ላይፍ በቃ ሴቭ ነው የሚሆነው ማለት ነው ከዛ በኋላ ምን ነው ቸኮልክ? ይሄ ከባድ ፈተና ነው። በቃ ማብራት ጠፋ ዘሎ እዛ ነው ማለት ነው። ይሄ ከባድ ፈተና ነው። የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው። 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ! ይሄ ሁሉ አበባ? አዎ ጋሽዬ። የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይለኛል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ቤት ምን አለ ፌንት ተሰውላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባም።
አበዛችሁት። እንዲማ አደፍሩኝም። ምን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ መስጦታል አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሶንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይቡ። እሺ ምን ይሁን? ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን እና ሀሪያና ጥቅጥቅ ደኑ ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው እጄ ጋር አገናኛቸው ማለቱ ነው። በጣም በዛ። ምን ነው እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁ? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። ሱቆች ብቻ የሚሸጡበት ቴምር ኮሜርሻል ኤክስፖ ከግንቦት። ይመቻችሁ። ያበደ ማስታወቂያ ነው። ሰላም ሰላም፣ እንዴት ነው? አረ በስራ ሰላም አንባልም። አንዴ ሰላም ልበላቸውና ልምጣ። ሰላም ነው፣ እንዴት ነው? እንገናኛለን። ምን ነው ከነዚህ ልጆች ጋር እንዳላ ያላልኩ? አንቺን ምን አረጉሽ? በቃ ደስ አይሉኝም። ወይስ ትዕዛዜ መናቅ ነው? ሰማኛለህ? ይሄን ግንኙነት ማትፈልግ ከሆነ ሊቀር ይችላል። እሺ ወይኔ ወይ እነሱን ትመርጣለህ? ከባድ ምርጫ። እሺ ነይ። እንደዚህ የሚሉ ሰዎች ሲጀመር አይቆዩም። አትስሟቸው። ከናንተና ከሷ አንዱን ምረጥ ብላኛለች። ምን ታስባላችሁ? ከኛ ጋር ኳስ ማየት ካልፈለክ እሷን ምረጥ። ለችክ ብለ አብሮ አደጎችን የምትተው ከሆነ ይመች። እዚህ ላይ ቀበናው ወንዙ ሰምጠ ህይወትን እኔ ነበርኩ። ዛሬ ዞራ እኔ ነው ጋይ። አዎ ልክ ነህ። አንተ እሷን ለመጀመሪያ ጊዜ ለማግኘት 200 ብር ነው አይደል የሰጠው? እሱን ትረሳል? አረሳ። በደካማ ጎኑ ነው የገቡለት። የኔ እህት ሌላ ህይወት ፈልጊ። በቃ ከኔ የተሻለ ሰው ይገባሻል። እውነት ነው። አንቺ ማለት እጅግ መልካም ክፉ ሴት ነሽ። አመሰግናለሁ። አረላ እንጠጣ በሉ ላይ የኔ እህት ይገባሻል። እንደዚህ ነው የሚሻለው እንዴ ጋይስ? እስከ መቼ እየተለማመዱ ከኔና ከነሱ ምናምን የሚሻለው እዚህ ጋር ነው ያለው። እግዚአብሔር ይመስገን የመጀመሪያ ዙር ሰርጀሪ በሰላም ተጠናቋል። ከጎኔ ለነበራችሁ ሁሉ እግዚአብሔር ያክብርልኝ እያልኩኝ በትልቅ ዋጋ ቅናሽ ከጎኔ ለቆሙት ላንሴት ብሔራዊ ስፔሻላይዝድ ሆስፒታልና ዶክተር ሰለሞን የሆስፒታሉ ስታፎች፣ ሰራተኞች በሙሉ ከልብ የመነጨ ምስጋናዬን ድረስልኝ። ሁልጊዜም ከጎኔ ለሆናችሁ ጓደኞቼ ሚዲያችሁን፣ ገንዘባችሁን ሰጣችሁኝ፣ ፍቅራችሁን አሳይታችሁኛልና ከልብ አመሰግናለሁ። የሶሻል ሚዲያ ቤተሰቦቼ ላሳያችሁኝ ፍቅር ብርታት ሆኖኛልና ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህ ዮኒ ያው እንደታመሙላችሁም የምታውቁት ነው። ያው በሰዓት የታከመ ጥሩ ሁኔታ ላይ እንደሚገኝና ጓደኞቹንም የረዳውን የኢትዮጵያንም ሕዝብ አመስግኗል። ዮኒዬ እግዚአብሔር ጨርሶ ይማረ እላለሁ ወንድሜ። እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች። ብር ከሌለ ጀነት የለም። ጀነት ምን ይፈልጋል? ብር ይፈልጋል። ምንድነው? ጀነት ብር ይፈልጋል። ጀነት በብር ነው የሚገዛው። እኔ ማውቀው ነገር የለም። ጀነት ብር ይፈልጋል። አንተ ያማት አረቢ ጀነት ብትል የለም። አምጣ ብር ብር አምጣ ነው ጀነት የሚሰጠው። አምባራ በእስልምና ጉዳይ ኡስታዞች ጋር እነዚህ ሌቦቹ ጋር ሂጅ ጥያቄ አልጠይቅም። ክርስቲያኖች ምን አይነት ፍቅር ናችሁ? ፕሊስ እባካችሁ በዚህ ቀጥሉበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበ ነው። ገብቶናል። እንደኛ መሆን ይፈልጉት ናፈቅሽን እኮ እያሉ ምንድነው? ኧረ እኛም ውስጥ ሆነን ትናፍቀናለች። በቃ የሚከብድ ነው የቤተክርስቲያኑ ውበቷ፣ ስርዓቷ፣ መንፈሳዊነቷ። እኔ ምንም ማውቀው ነገር የለም። 41 ኪሎ ነው የቀነሰው። እንግዲህ ተዋናይ ሄኖክ ወንድሙ ፈረጃ ፊልምን ለመስራት 41 ኪሎ ቀንሷል። ይህም እንግዲህ ለፈረጃ ፊልም የተከፈለ መስዋዕትነት ነው። ሄኖክ ወንድሙ እንግዲህ ብርታትን፣ ተስፋ ለመቁረጥን፣ ጀግንነትን ጭምር አሳይቶናል።
ይህ ፊልምም እንግዲህ ሲለቀቅ ሁላችንም በማየት እንግዲህ ጎኑ ልንቆም ይገባል። በጣም የምር በጣም ማለት እኔ ፊልሙን ለማየት ራሱ ጓጓው። ምን አይነት ፊልም ቢሆን ነው በዚህ ልክ ማለት በጣም በዚህ ልክ መስዋዕትነት የተከፈለ 5 ዓመታትን የፈጀ ፊልም ነው። በጣም በዚህ ልክ ስቃይ ያየበት ፊልም ነውና በደንብ የኢትዮጵያ ሕዝብ ደግሞ ሊደግፈውም ሊታይለት የሚገባል በዚህ ልክ ዋጋ የተከፈለለት ስለሆነ ማለት ነው እና ያጓጓናል። ሄሎ፣ አቤት። እነሆ አንተ እግዚአብሔር በግ እስካሁን ተኝተሃልን? ተኝቻለሁ። ተነስ እንጂ ሰንበት እኮ ነው ለቤተ መቅደስ እንጂ። እሺ ከመጀመሩ ደግሞ በእናትህ አታሽቃጥ። እስቲ አሽቃባጭ አሽቃባጭ ነኝ ሰደብከኝ? እንካሄው በግራም ድገመኝ። እኔ ክፉን በክፉ አልመልስም። እሺ ተባረክ። ስለ ሁሉ ነገር ስለ አረላሽ እሺ ጻድቅ ሂድ፣ ራስን ያልሄድም። እሺ ችግር የለውም። በቃ ማትሄድ ከሆነ ደግሞ አደራህን በቃ ስትነሳ ጸሎት እንዳይረሳ ጸሎት አድርግ። እሺ በቃ ለህይወት አስፈላጊ ነውና እባክህ አንተ አታሽቃብጥ እባክህ። ለዛሬ ብቻ ነው እንደዚህ የምትሆነው፣ ነገ ደግሞ ሌላ ሰው አላውቅም እኔ። ሄሎ፣ አቤት። አንተ በግ እስካሁን ተኝታል? ሰኞ ጠዋት አንተ አትጩህ እባክህ። ደውል አፉን ትከፍታለህ እንዴ? አፉን ይከፍተልኛል እንዴ? አንተ መላጣ ታወራለህ እንዴ? እሱንም አይከብድም። የ10 ሳንቲም ሁለት ገጽታ ሆነብኝ። በዚህ በኩል ሌላ ይሁድ ሌላ ሰኞ ሌላ እና አብዛኛውን ሰዎች በነገራችን እንደዚህ ናቸው ማለት የሆነ ቤተሰብ ጋር የሚያውቀው ሰው ጋር የቤተክርስቲያን ሰው ጋር ሲደርሱ ያሽቃብጡና ሪል ላይፋቸውን ግን ከእናንተ ጋር የሚያሳልፉት እየዘፈኑ እየጨፈሩ ምናምን። እኔ ማውቃቸው አብዛኛውም ሰዎች እንደዛ ናቸውና ልክ ቤተሰብ ግን የሚያውቀው የእንትና ልጅ ተብሎ ሌላው ይሰደባል። የእነሱ ልጅ ግን በውስጥ ስለሆነ ማንም አያውቀው እና እነዚህ አይነት ጀለሶች ላሽ ሰው ገንዘብ ተቀብሎ አማማኝ በትኩኝ ምናምን የሚባል ነገር አለ። ያማጣት በእናትህ በጣም ልጠይቀው በቃ ግድ የለም ታስሯል። በጣም አስቸግሯል። ምንም እንደምታውቂው አይደለም። በቃ ረታ ምንም አይልም። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቀጠን ይወጣ ቤት ያብጡ ወይ ልጠይቀው በቃ መጠየቅ አለብን። አስኪ ግድ የለም አስኪ ልጠይቀው ረቲ እንዴ ምንድን ነው ነግሬሽ ነበር በቃ አትማታ 500 ብር አባክሬ ቸገረኝ ስትል ታው እኔ ራበኝ ራታ እባክህ አትማታ። ገንዘብ ለጠየቀው ነው ትቶ የገባው ብድሩን ለመጠየቅ ነበር። ታምም ያለው በሚል ሰበብ ዋጋውን ቆንጂዬ ደሞ ሲደርስ እንዳከዳይ ነው ያልሽው። ከማዘሯ ይተርፋል ብለሽ ነው ደሞዙ። ያ አራዳሪ ያላንቺ ማን አለኝ ላልጣላሽ ቃል አለኝ ላልከዳሽ ቃል አለኝ ያላንቺ ማን አለኝ ግባለት አንተ ለነ ማዘሯ ለመድረስ ካፕሽን ላይ ያስቀመጥኩትን አካውንት ፎሎ አድርጉ። ያራዳ ልጆች ያስነው ይመቸው። የምር አሁን ላይ እያመጣቸው ያለው ሀሳቦች እየሰራቸው ያለው ነገሮች ያራዳ ልጅ ይመቸ። ልረሳሽ ብጠጣ አይኔ እየሰከረ ጭራሽ ሁለት አድርጎ ያሳየኝ ጀመረ። እኔ አንቺን ስወድሽ አንቺ ወደሽ ሌላ ገደል መግባት ይችላል። ጋራ ሸንተረሩን ወጥቼ ወረድኩኝ። የአባቴ ዘመዶች ቀብር አድማቂዎች ልጅቷ አጣቅም የቅጠል አይነት ወደ ጓሮ ውስጥ ብሳና ሳያት ቅጠሉን ነው ኦኬ ልጋብዝሽ አለና ጥብስና ዱለት። ታዲያ ምን ያደርጋል አልጋ ላይ ይሸናል። ከሰጠችኝ ብዬ ሰክሼ አረ አልፈልጋትም ወገቤን ያመኛል። የገቢ ምንጫችን ቡና ነው ይላሉ። አባይን ግድቤ ምን ተሰጠኝ ዛሬ 5 ሳንቲም ያለው አይባልም ደሃ። ከጎንሽ ልተኛ አላንኩሻኩሽም። ቤት አይመታም። ምንድነው የምትሉት? ማለት ምንም እኮ ነው ማይገባን። አስረዱን። እኛ አልገባንም። ያውን አልገባኝም ምንም ነገሩ። እሺ ጥጥ የሰረቀው ጦጣ ጡት ትቶ ጡጦ በጣቱ ይዞ ጠጣ ጣጣም አመጣ። እስቲ ሞክረው። ጥጥ የሰረቀው ጦጣ
ጡትን ትቶ ጡጦ ይዞ ጠጣ። ጣጣም አመጣ። አንቺ አሁን ኖርዌይ ነሽ? እውነትም ያ ኢትዮጵያዊ ናት አይደለችም እኮ ሀሜት ጀመርሻል። እሺ ቆይ ጋይስ እስቲ ሞክሩት ይሄን ነገር። ጥጥ የሰረቀው ጦጣ ጡት ትቶ በጣቱ ኦኬ ቆይ ጥጥ የሰረቀው ጦጣ ጡት ትቶ በጣቱ ጡጦ ይዞ ጠጣ ጣጣም አመጣ። ጋይ አልኩታ እኔ ጀግናው። እሺ ጥጥ የሰረቀው ጦጣ ጡት ትቶ በጣቱ ጡጦ ይዞ በጣቱ ኖ። እሺ አንዴ ጥጥ የሰረቀው ጦጣ ጡት ትቶ በጣቱ ጡጦ ይዞ በጣቱ ጠጣ ጣጣም አመጣ። ጥጥ የሰረቀው ጦጣ ጡት ትቶ ጡጦ ይዞ በጣቱ ጠጣ ጣጣም አመጣ። እንዴ አጨብጭቡልኝ እንጂ ወገን። እሺ ጋይስ እንግዲህ ለዛሬ የነበረኝ ቪዲዮ ይህንን ይመስላል። እንደወደዳችሁት አልጠራጠርም። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። እንገስግስ። እኔም ደግሞ ተግቼ እየሰራው እንደዚህ አብረን እንቀጥላለን ማለት ነው። ይቻማችሁ።